gorsa nuti barsiisnu keessatti dhaloota ilma namaati wajji wal qabata. Ilmi namaa hogguu dudhate gabba'ee boo'insaan jalqaba. Obboleeyyan kiyyaasarra jiran doktoroota na gargaaran. Hogguu dura gabba'e imimmaaniin eegale waa'ee jechuun san hammeenya yookaan waan hamtuu miti. Haasawa. Addunyaan beeyne oowwa keessaa beeti saniin eegala. Achi booda miirumaan deemuudhaaf hogguu 5,000 ol kufu. Wallafumaa ka'uudhaaf ka'een fiigu bineensa qofaatu hogguu dhalate ka'ee fiige. Ilmi namaa piroosesa keessa dabra. Jiruun ati jiraattu naggadni ati jiraattu hundinuu achi keessa dabraa beeku. Waa jettee gabbaatee suma looyisisanii afraniin deemuu fi oluma haatee ka'uuf kuftee haata. Achi booda miilaan deeme jaanii harkasii dhawal. ህይወት በጣም ፕሮሰስ መሆኑን ከውልደት አላህ እንዴት እንደፈጠረን እዩ። የመጀመሪያውን እዚች ዓለም ላይ ስንቀላቀል በለቅሶ ነው የምንቀልቅ። የመጀመሪያ ልጅ ሲወለድ የመጀመሪያ ድምፁን ነው የምናዳምጠው፣ ጭር የሚል ድምፅ ማለት ነው። ያ ግን ቆንጆ ድምፅ ነው። ወደ ዓለም መቀላቀሉን አንዱ የኮሚኒኬሽን ላንጉዌጅ ነው። ላይፍ ኮች እኛ እንደዛ ነው የምናየው። ውጭ ያለው ግን ውጣ ውረድ ምንድን ነው? አንድ ሰው በእግሩ ለመሄድ ስንት ሺህ ውድቀቶች በኋላ ነው የሚነሳ። በእግሩ ለመራመድ ለመስራት አይደለም እኮ በእግሩ ለመሄድ እዛ ጋር ያለውን ጦጦ ራሱ የሚጠባውን ጦጦ ለማምጣት ስንት ጊዜ ወድቆ ተነስቶ መጨረሻ ላይ ሲሄድ ይጨበጨብል። ዋው ደሚና በእግሩ ሄደ፣ ዶክተር ኑረዲን በእግሩ ሄደ፣ ዶክተር ኪያር በእግሩ ሄደ፣ ዋው ተብሎ አባት እናት ያቅፋል። ይህ ማለት ይኸውላችሁ ለአንተ ጥረት ዋጋ የላትም። ጉዳዩ አይደለም። ጥረት የራስ ነው። ውጤት የመጣለት በልጅነት ራሱ ቤተሰብ ያቅፋል። ይሄ ነገር በደንብ ወቁት። አንድ ነገር ወደ ትምህርትም ስትገቡ፣ ወደ እድገትም ስትገቡ፣ ወደ ሆነ ነገር ስትገቡ እያንዳንዱ ነገር ውስጥ ወድቆ መነሳት የግድ ነው። አንድ ሰው አንድ ሰው ስሙን ለማወቅ 5,000 ጊዜ ጥሪ ይፈልጋል። ዶክተር ኪያር ለመባል ለማመን ደሚና ለመባል ዶክተር ኑረዲን ዋው ስሙን ቢጠሩት ጉዳዩ አይደለም። ሰዓትማ ምን ማለት እንደሆነ ኑረዲን ወይም ሂዝኪድ ደሚና ምን እንደሆነ ያገ ደጋግሞ ሲጠሩ ልክ ሲሉ ዋው ስሙን አወቀ ትባላል። ስለዚህ እያንዳንዱ ነገር ውስጥ ይችሄድ የለፋህበት ነገር ያደግክበት ነገር የምትሄደው መንገድ ግን ራስህ ለፍተህ ሰርተህ ውጤቱን ስታመጣ ዋው ይጣፍጣል። ከዛ በኋላ እድሜ ልክ ያ ነገር ላይ አሁን ለምሳሌ ወድቆ የተነሳ ሰው የመውደቂያ ቦታውን ስለሚያውቅ አይደነግጥም። ከበድ ያለ ነገር ቢገጥመው እድሉ እጅ ውስጥ ነው ያለው፣ ጭንቅላት ውስጥ ነው ያለው። ከፈጣሪ ጋር ጥሩ ግንኙነት ካለው፣ ኮሚኒኬሽን ላይ ጥሩ ግንኙነት ካለው፣ ስራ ላይ ጥሩ ግንኙነት ካለው ከወደቀበት ተነስቶ መሄድ ይችላል። ቅድም ዶክተር ስለ ስቲቭ ጆብ አንስተዋል። 3ኛው ላይ ነው የተሳካለት። ከመሰረታዊ ድርጅት ተባሮ ያችሁ ዳበተ ኢፊዳ በከይሰቲ አሪሃሜ ነሚቺ ሙሉ አፕል አርካቀበኔ ኑቲ አይፎን 17 አይፎን 18 የኔ ቆመዲብ ንኩን ጀቹ ሆጉ ለማረሜ ሆጉ ሰደፋረት ተናፉ ጊዜ ሁንደ ቁፊን ሰሶዳቲና ቁፍኔ ካና ሙለተ ጋሪ ሀቀባኑ ኢላልቸ ጋሪ ሀቀባኑ አበሪ በረ ቴክኖሎጂቲ ፕሊዝ ሆታ በረዳ ኢፍ ጂጂራ ወኒ ኢሲን ጂጂራ ማስመረ ደሚና ጉዱፍተ ኑቲ ማለቀን ሄሩ እኛ ብር አናድልም። ብር ወደ ባቡር ጣቢያው እንወስዳችኋለን። ባቡር ጣቢያው ላይ ተሳፍራችሁ ሄዳችሁ ብሩን እንደምታገኙት እርግጠኛ ነን። ምክንያቱም እኛ የፈለሰፍነው ነገር አይደለም፣ ዓለም ሁሉ እያገኘበት ያለው ነገር ነው። እንቀጥላለን። መሰረቲ ኢብሳ ዋለማ ጀኤቲ ምንድነው ማለት የምፈልገው? ይህም በአማርኛ ባወራ ጥሩ ነው ይመስለኛል። ምንድነው አንደኛ የትምህርት ጉዳይ እና ሜን ፎከስ ጉዳይ ሁለቱን ነገር ነው ማውራት የምፈልገው። የትምህርት ጉዳይ ከትምህርት ስርዓታችን ጋር የሚገናኝ ቢዝነስ ፎከስድ ያልሆነ የትምህርት ስርዓት ነው ያለን እና ለረጅም ዓመታት ስንማር የነበረው ለመቀጠር ወይ ደግሞ ተመርቀህ ስራ ለመያዝ ካልሆነ አዲስ ነገር ኢኖቬት አድርገህ ራስህን ለመቀየር ሀገር ለመቀየር አይደለም ስንማር የነበረው እና አሁን ከረንትሊ ያለውን ኤግዛክትሊ ባላውቅም እንትኑ እስኪ እንኳን መጣ ውጪ ስላቆየ ይቅር በለኝ ወንድሜ። ደግሞ ረጅም ጊዜ አልተገናኘንም። ደሚናዬ ላይፍ ሳይህ
ስላላስቻለኝ ነው ሰላም ልል የገባሁት። እንዴት አለ? ሁሉ ፒስ ነው ወይ? ሰላምታ ብቻ ሳይሆን በጣም 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 የሚገርም ስራ እየሰራ ነው። መውጣት አትችልም። በጣም በጣም አትችልም። ዶክተር ኪያር ይጨርስና ትቀጥላለህ። ብዙ ጥያቄዎች አሉ ይላል። ትንሽ ደቂቃ ቆይ። ዶክተር ኪያር እስኬውን ተዋወቀው። እውነቴን ነው የምልህ፣ በአገር ደረጃ መሸለም ካለባቸው ሰዎች ሸልም ከተባለ አንዱ መሸልሙ ይሄን ወንድሜን ነው። እንዴት እንደሆነ እነግርሃለሁ። ቀጥል ዶክተር። ዋው ናይስ ቱ ሚት ዩ ሂር። ስላገኘሁት ደስ ብሎኛል። ያው ዳያሪ ፋርም እንደውም ሰሞኑን እያሰብኩ ነበር። እንደውም እዚህ ሀገር ከሆነ እጅ ጎበኘዋለሁ። አረ ሻሸመኔ ነው ያለው። የሚገርም አሁን ዓለም ላይ ማዳበሪያ ጠፍቷል። ሰሞኑን ሁሉ ሳስበው ዓለም አሁን ማዳበሪያ እኮ መጫን አቅቶት በዚህ በጦርነቱ ምክንያት ጠፍቷል። እሱ ግን በግሉ ማዳበሪያ የሰራ ጀግና ነው። ሌላው ብዙ ነገር አለ። አሜሪካን ሀገር ኖሮ ዶሮ ማነቂያ ተወልዶ ዛሬ ሻሸመኔ ቢሻንጉራቻ ገብቶ ካምፕ ሰርቶ እያንዳንዱን ኢትዮጵያ እያሰለጠነ ያለ በሀገር ደረጃ ቀለም ያለበት እንደውም አብረን እንሄዳለን። አውቴክ ዩ ዴር። በጣም ጥሩ፣ በጣም ደስ ይለኛል። አም ቬሪ ሃፒ። መማር የምፈልገው ሴክተር ነው። በጣም ያልተሰራበት ሴክተር ነው። የምታስታውስ ከሆነ በዚህ ረመዳን ሁለታችንም ሳኡዲ ነበርን እና ወተት ኢፍጣር ላይ እና ሱሁር ላይ ለሰው ይታደላል። አይተህ ከሆነ ምናልባት እዛ መካ ላይ ብቻ የተገኘው ሰው 3-4 ሚሊዮን የሚቆጠር ሰው ነው። ከዛ ውጭ ከተማ ውስጥ የሚኖር ደግሞ በብዙ ሚሊዮን የሚቆጠር ህዝብ አለ። ይሄ ሁሉ ህዝብ በተመሳሳይ ሰዓት የምታያትን ትንሽ እርጎ ወተት ያገኛል እና ምንድን ነው ይሄ ነገር? እንዴት ነው ወተት የረከሰ? ሚሊዮን ሰው ወተት ጠጥተዋል ወይ እርጎ ቀምሰዋል። 11 ሚሊዮን ሰው 11 ይሄ ምንድን ነው ማለት? እንዴት ነው ሊሆን የቻለው? የትኛው ሳርና ግጦሽ ኖሯቸው? በነገራችን ላይ የንጉሳን ቤተሰብ ነው የወተቱ ባለቤት የንጉሳም ፓርት ነው። 500,000 ከፍሎ አሁን ከዓለም አንደኛ ሆነዋል። እኔ ገርሞኝ አንዳንድ ጊዜ የሚሄዱበት ነገር ውስጥ ግን እስኬውን አስበዋለሁ። 500,000 ከፍሎ ይሄ ለምንድን ነው? እንዴት ነው እንደዛ የሆነ? እኛ ሰፊ ሀገር አለን፣ በጣም የተመቻቸ ቦታ አለ። ለምንድን ነው የኛ አንድ ባለሀብት እንደዚህ አይነት ሴክተር ላይ ሰፋ አድርጎ ሰርቶ ምናልባት ከሱፐር ማርኬቱ ወተት እያገኘን አይደለም። አሁን ስትሄድ አልቋል ወይ ደግሞ ኤክስፓየርድ ሊያደርግ የደረሰ ምናምን ወተት ነው የምናገኘው እና በዛ ላይ ኦርጋኒክ አይደለም ምናምን እና ወደ ዳይሪ ፋርም ገባው። ይሄንም ችግር እያየው ስለነበረ እንደውም ጥሩ አጋጣሚ ነው። ታስተዋውቀኛለህ፣ ትወስደኛለህ። እኔ የፈለኩት ጉዱን ታያለህ። ፎሎ አድርጌዋለሁ። መልስልበት ዶክተር ኪያር በጣም ወሳኝ ሰው። የእኛ ችግር እነዚህ ነገሮች ናቸው። አሁን ዴሪ ፋርምን ድሮ በምናስበው በአባቶቻችን ዘመን የነበረውን ስታይል ተከትለን ነው ፍሩትፉል መሆን ያልቻልነው እና አሁን ባለው ቴክኖሎጂ ተጠቅመን አሁን ዴሪ ፋርሙ ምን እንደሚፈልግ አውቀን አለመስራታችን ነው። ቅድም ልል የፈለግኩት ፎከስ ይሄ ነው እና ከረንት ቴክኖሎጂ ላይ ፎከስ አለማድረጋችን በጣም ጎድቶናል። ይሄ ደግሞ አንዱ ኤዱኬሽን ሲስተማችን ነው እና የኤዱኬሽን ሲስተማችን መስተካከል አለበት። ይሄ ደግሞ ልጆቻችን ላይ ይሄ ጀኔሬሽኑ ላይ መስራት ይኖርብናል የሚል በጣም ኮንክሪት የሆነ አቋም ያለኝ። ለዛም ደግሞ ልጆቻችንን በተለመደው መንገድ ብቻ ትምህርት ቤት በመላክ በለመድ ነው። ይሄ ትምህርት ቤት የሚባል ሰፈራችን ላይ የሚከፈት ትምህርት ቤት በመላክ ብቻ የሚያገኙት እውቀት የምንፈልገው የዘመኑ ቢዝነስማን ሊሆኑልን አይችሉም እና መሆን ያለበት አሁን ያለውን ቴክኖሎጂ ቀድሞ የሚያውቅ ጄኔሬሽን መፍጠር አለብን። ሆም ስኩሊንግ ማድረግ አለብን። ልጆቻችንን በፐርሺያል በግማሽም ቢሆን ኤአይ ልጆቻችንን ማስተማር ይኖርብናል። ትምህርት ቤት ያንን የማያገኙ ከሆነ ካልሆነ ኮምፒት ማድረግ አይችሉም። የሚመጣውን ቴክኖሎጂ መጠቀም አይችሉም። ኤኒ ሴክተር ላይ ኮምፒቲቲቭ መሆን አይችሉም። ይህንን ነገር ነው በጣም ፎከስ ማድረግ ይኖርብናል። ካልሆነ ራሳችን አተናል ልጆቻችንን ሚስ እያደረግን ነው እና የምንሄደው እዚህ ላይ በጣም ፎከስ ማድረግ ይኖርብናል ነው የምለው። እንግዳ ስለመጣ ለሱ ጊዜውን ልስጥ ብዬ ነው ያሳጠ
ቤተኛ ነው አላገኘሁትም። እኔ ራሴን አፍቆኝ ነበር እና እስኬፕ ግባ ግድ አይደለንም። ኢቨን ሞዴሬተር ሁላ ነን መሰለኝ። የምን በጣም ስልጠናዎችን አይቼ ሰሞኑን ሰጣቸውን እስቲ ተወዳድሬ አንድ ወይፈን ልሞክር እንደ እያልኩኝ ነው። አይ የባለፈውን ምክርን እኮ ተግባራዊ ማድረግ ጀምሬ ነው። እንደሚና ላስት ታይም የመከርከኝ ምን እንደሆነ አላስታውሰው። የኔ ነገር ታውቃለህ አይደል? ብዙ ነገር ነው አንተ ልቀባጥርም። ኤኒዌይስ ስለ ሳውዲው ካነሳችሁ አይቀር የኔ ትልቁ ኢንስፓይሬሽን ሳውዲ አልባንያ ፋርም ነው። እኔ 2014 ላይ ሄጄ ጎብኝቼው ነበር። ያን ጊዜ 113,000 ላሞች ነበሯቸው እና ኤቭሪ 7 ሚኒትስ ጥጃ ይወለድ ነበር በየ7 ደቂቃው። አሁን ኤቭሪ ሚኒትስ ሊወለድ ይችላል። ኤቭሪ 2 ሚኒትስ ወይም ኤቭሪ ሚኒትስ ሊወለድ ይችላል ጥጃ እና በዛን ጊዜ እንኳን እኔ በጎበኘውበት ሰዓት ኒርሊ ወደ 2.5 ሚሊዮን ሊትር ፐር ዴይ ያመርቱ ነበረ። 2.5 ሚሊዮን ሊትርስ ፐር ዴይ እና ፐር ዴይ። አዎ አሁን እርግጠኛ ነኝ 15 እና 20 ሚሊዮን ሊትር በቀን ሊያመርቱ ይችላሉ እዛ ምድረ በዳ ውስጥ። እውነት ነው። አልማራኢ በጣም በሚገርመው አንዳንድ ጊዜ አሁን አያለው አንዳንድ ጊዜ እዛው ጸሎቱም ላይ ያለው ከ11 ሚሊዮን እስከ 15 ሚሊዮን ሰው ነው የገባው በ15 ቀን ውስጥ ማለት ነው። እነዚህ ሰዎች በተዘዋዋሪ ሚኒመም ወተት የማታገኝ ከሆነ ሲስተሙን ልንገርህና ልክ ጾም መፍቻ ሰዓት አለች አይደለም? የታሸገ ቴምር፣ ኩራሰንት፣ እርጎ ይሰጠሃል፣ ውሃ አብሮ ይሰጣል። የታሸገ ነው። ማንኛውም ጾም የሚፈታ ሰው የትም አይንቀሳቀስም፣ ይወረወርልሃል። ያ ምርት ግን እነሱ ናቸው የሚሰጡት። ያ ራሱ ብቻ 12 ሚሊዮን ቶ በአንድ ቀን ውስጥ 2 ሚሊዮን ሰው እርጎ ወይም ወተት አገኘ ማለት እኮ ትልቅ እኮ ነው። በጣም ትልቅ ነው። በጣም ጃይንት ነው። አክቹዋሊ 7ቱም የገልፍ ሀገራት ኤክስፖርት የሚያደርገው ይሄው ካምፓኒ ነበር። አሁን አልቋሳም ምናምን የሚባሉ የተለያዩ ካምፓኒዎች ምሳሌ ሆኖ የጀመረው እሱ ነው እና ኳተር ላይም አሁን በጣም ትልቅ ፋርም ተጀምረዋል። አሁን ላስት ዊክ እያየሁኝ ነበር፣ አንድ ወዳጄ ሼር እያደረገኝ ሻርጂያም ላይ ልክ እንደዚሁ ወደ 70,000 ከብቶች ደርሰዋል። ዱባይ ሻርጃ ላይ በጣም ትልቅ ፋርም ተቋቁሟል። ግን የሚያስገርመው ነገር ምንድን ነው? በዓለም ዙሪያ ለወተት ከብት እርባታ የሚሆኑት የወተት ዝርያዎች ሆልስቲን ፍሬዥንስ ይባላሉ። ከፍሪስላንድ አካባቢ ነው ዝርያቸው የሚነሳው። ሙቀትን መቋቋም አይችሉም ከብቶቹ። እነኛ ሀገራት ግን እንደምታውቀው ከፍተኛ የሆነ ሙቀት ያለበት ሀገር ነው። አዎ፣ ግን ከፍ ያለ ኢንቨስት ያደርጋሉ ከብቶቹን የሰውነት ሙቀት ለመቋቋም እንዲችሉ ከብቶቹ ላይ በረዶ የሚተፋ ኢቫፖሬቲቭ ኩሊንግ ሲስተም የሚባል ሲስተም ነው የሚጠቀሙት። ከከብቶቹ ሰውነት ላይ ሙቀቱን የሚወስዱት በረዶ እየረዱ ነው እና በጣም ኤክስፔንሲቭ የሆነ ቴክኖሎጂ ነው የሚጠቀሙት። በጣም ትልቅ ፊውል ነው የሚጠቀሙት። አልባዳያ በዛ ሰዓት ሳየው ከሪያድ 90 ኪሎ ሜትር አልካጅ የሚባል ቦታ ላይ ነው ፋርሙ፣ አንደኛው ፋርሙ። ግን የፋርሙ ስፋት ራሱ በዛን ሰዓት 90 ኪሎ ሜትር በ90 ኪሎ ሜትር ነበረ። ወደ ጎንም ከአዲስ አበባ አዳማ ነው፣ ወደ ርዝመቱም ከአዲስ አበባ አዳማ ነው። በዛን ሰዓት 6 ትልልቅ ፋርሞች ነበሩ። 6 ትልልቅ ፋርሞች ነበሩ፣ አንድ ላይ ነበሩት እና በጣም ደስ የሚል በጣም ኢንስፓየርድ የሚያደርግ አልማራይ ያው ከዛ በኋላ ነው የተወለደው ከአልባዳያ ፋርም በኋላ እና እነሱ ይህን ፋርም የጀመሩት በ1970 ባልሳሳት 75 ወይ 77 አካባቢ ነው የጀመሩት ፋርሙን እና ኢትስቢን አሁን ወደ 40 ምናምን አመቱ ነው ፋርሙ። ግን ሲጀምሩ በ500 ከብት ነው የጀመሩት፣ በ300 ከብት ነው የጀመሩት ኢኒሽሊ እና ዛሬ ያው እንግዲህ የምታየው ደረጃ ላይ ደርሷል። እና እኛም ሀገር እንደዚህ ትልቅ ደረሰ
ትልቅ የሚያስብ ሰው ያስፈልጋል። እኔ መጥቼ ከመጣሁ በኋላ ስንት ልጆች ሆኑ? አሁን ከረንትሊ ዊ አር ክሎዚንግ ቱ 300 ቶታል ሀርድ ሳይዛችን ወደ 300 አካባቢ እና እኔ በጣም ኢንስፓየር ያደረገኝ ደግሞ ሰሞኑ ከጦርነቱ ይልቅ ብዙ ጊዜ ዌልዝ ኢንዘወ ወዴት ነው የምትሄደው? ምን ላይ ነው ፎከስ ማድረግ ያለብን የሚለው የአንተ ማዳበሪያ ድቅና ማዳበሪያ መንገድ ተዘግተዋል። የማዳበሪያው ደግሞ ትልቁ ዓለም አቅራቢ ኳታር ናት። አንዷ ተመጣ ከዛ ብዙ እስኬው ያስፈልገናል። የእስኬው ማዳበሪያዎች የደረሱ ሰፋፊ በጣም ጥሩ እንቅስቃሴ ነው ያለው። ከአካባቢ የግብርና ቢሮ ጋር ተያይዘን አብረን እየሰራን ያለ ነው። አሁን ማዳበሪያውንም እንደ ልብ ለማዳረስ ትልቁ ኢሹ የሆነው የነዳጅ ጉዳይ ነው። ግን ሰምሃው አቬለብል ነው። አሁን ለእኛ በጣም ትልቅ እድል ነው የፈጠረልን የሴንቴቲክ ማዳበሪያው በዚህ ደረጃ ከፍ ማለቱ ዋጋው ገበሬው ሌላ ኦልተርኔቲቭ እንዲያይ እያስገደደው ነው ያለው። የእኛን ማዳበሪያ የሚጠቀምበት ብዙ ሪዝን አለው ገበሬው እና ጥሩ ፎከስ አድርገን እየሰራን ነው የምንገኘው። ኦንሊ ኢሹ አሁን ፊውል ነው። ፊውል እንደ ሀገርም ለትራንስፖርቴሽን ነው ወይስ ለማምረት? ለትራንስፖርቴሽን ከኛ ጋር ገበሬው ጋር ለማድረስ ማለት ነው። እኛው ራሳችን አምርተን ገበሬው ጋር ራሳችን በቂ አለ። አሁን ላይ ትልቅ ኢንቨስተር ነው ዶክተር ኪያር። በቂ አለ። እኛ አሁን ላይ ኤቭሪ ሲንግል ዴይ 70,000 ሊትር ማምረት እንችላለን። ያ 70,000 ሊትር በቀን አተ ሚኒመም የስኬው ነው የኔ ነው። ዶክተር ኪያር አለ። እሺ አዳምጥ ጉዳችንን እዚሁ አጠገባችን። ከዚህ አኳያ ሰፊ የሆነ ኦፖርቹኒቲ አለ ሰፕላይ ለማድረግ። ሁለት አይነት ፕሮዳክት ነው ያለን። አንደኛው ፈሳሽ ነው ሊኩዊድ ነው፣ አንደኛው ደግሞ ደረቅ ነው። ሁለቱም አንደኛው ስፕሬይ የሚደረግ ነው፣ አንደኛው ስፕሬድ የሚደረግ ነው። ለሁለቱም ቴክኖሎጂዎቹ እጃችን ላይ ያሉ ገበሬው ጋር የምናደርስበት ገበሬው እንደየምርጫው እንደየአፈሩ አይነት ማድረስ የምንችልበት አቅም አለ። ከረንትሊ ቻሌንጅ እያደረገን ያለው የነዳጅ ሁኔታ ነው። አክቹዋሊ ነገ እንደውም አንድ ቪዲዮ ለመስራት እያሰብኩኝ ነው። ምክንያቱም ዘንድሮ እንደምታየው ዝናቡ በጣም ቆንጆ ነው ያለው። በጣም ጥሩ ሰዓት ነው እየመጣ ያለው። በልግ ቆንጆ ነገር ላይ ነው ያለው። መንግስት ሞር ፕራዮሪቲ እንዲሰጥ ፐርሸብል የሆኑ የግብርና ማቴሪያሎችን ይዘው ለሚንቀሳቀሱ አካላት የፊውል ቅድሚያ እንዲሰጥ፣ ትራክተሮች ፊውል ቅድሚያ እንዲሰጣቸው ስፔሻሊ በዚህ ወር ትራክተሮች በቂ የሆነ ፊውል እንዲያገኙ ማድረግ ካልተቻለ በልግን በበቂ ሁኔታ መሬቱን በሰብል ለመሸፈን አስቸጋሪ ይሆናል እና ከዚህ ጋር ተያይዞ ጠንከር ያለ ሜሴጅ ነገር ለማስተላለፍ ራሱ እቅድ ይዤ የመጀመሪያው ሪፖስት ምክንያቱም እዚህ ላይ ነን ያለ ዶክተር ኪያር ጥያቄ በጣም ቆንጆ ነገር ነው እንዳልኩ ሴክተሩ ላይ ኢንተረስትድ ከመሆኔን ባሻገር ኢቨን እዚህ ወደ ምስራቅ ሸዋ ላይ ለፋርም የሚሆን ቦታ ኢቨን ሪኩዌስት አድርጌ ኮንስትራክት የተደረገ ሁሉ እንትን አድርጌ ያለው እና ግን ደግሞ ማንን ኮንሰልት ማድረግ እንዳለ እኔም ብሎኛል። የመሬቱ ጉዳይ አዋረድከኝ ዶክተር አምጣና ስራ ልስራ ብሎኝ ነበር። መሬቱ በቃ አንተ እኔን እሱ ጋር ትወስዳለህ። ከዛ በኋላ ስራው በጣም ቀላል ይሆናል። ምንም ችግር የለም። አሁን ያጣነው እንደዚህ ሙያውን የሚያውቅ